አሰላሙ አሌይኩም ውድና የተከበራችሁ የፋሚሊዎቼ የቻናሌ ቤተሰብ እንዴት ናችሁ? ሙስሊም እንዲሁም ክርስቲያን የሆናችሁ ሰላም ናችሁ? ሁላችሁም እንዴት ናችሁ? ሰላምና የአላህ እዝነት በእናንተ ላይ ይሁን እላለሁ። እንዴት ናችሁ? ዛሬ በቀደም እንዳስተላለፍኩት በሀላባ ያለውን ባህሎችን አንድ ሴት ወይም አንድ ወንድ ሲያገቡ ያለውን ነገር ሂደት ነበር እያሳየው የነበርኩት። ዛሬ ደግሞ ያለውን ሴት ልጅ ወይም ወንድ ልጅ ሲያገባ ያለውን የሽምግልና ሂደቶችን ነው ይዤ የመጣሁት እና የመጀመሪያውን ካላያችሁ ወረድ ብላችሁ ይኸው ሴት ልጅ ስታገባ ለቤተሰቧ ለባል ቤተሰብ ምንድን ነው የምታረገው የሚለው ነበር። ከሱም ቀደም ብዬ ደግሞ የመጀመሪያ ባል ሁለት ሲያገባ ለመጀመሪያ ምስት ምን ያደርጋል፣ ከሱም ቀደም ብዬ ደግሞ ምስትስ የመጀመሪያዋ ምስትስ ምን ታደርጋለች የሚለውን አስቀምጫለሁ። ይሄን የሚለው ላላያችሁት ነው። ያያችሁ ካላያችሁ ወረድ ብላችሁ አይታችሁ ሀሳብ አስተያየታችሁን እንድታስቀምጡልኝ እላለሁ። ውድና የተከበራችሁ የቻናሌ ቤተሰቦች ብርታቴዎች ለምታበረታቱኝ አመሰግናቸዋለሁ ውዶቼ። እና እርስ በራሳችን እንተባበር እላለሁ። ላይክ በማድረግ ቪዲዮ ጨርሶ በማየት እንተባበር እላቸዋለሁ ውዶቼ። እና ፋሚሊ ያልሆናችሁ ደግሞ ቤተሰብ ለመሆን ሰብስክራይብ እያደረጋችሁ እና ያለሀባን ሴራ ደግሞ ከወደዳችሁት እንድደርሳችሁ ሰብስክራይብ እያደረጋችሁ ለሌሎችም እንድደርስ ሼር በማድረግ ተባበሩኝ እላቸዋለሁ። ውድና የተከበራችሁ የቻናሌ ቤተሰቦች የሚወዳችሁ የሚያከብራችሁ ፈጣሪ ያክብርልኝ እላቸዋለሁ። እና ዛሬ እንዳልኳችሁ የሽምግልና ሂደት ነው ይዤ የመጣሁት። ሴት ልጅ ከማግባቷ በፊት ወይም ወንድ ልጅ ሴት ልጅ ከማግባቱ በፊት ምንድን ነው የሚያደርገው? ለሴት ቤተሰብ ምንድን ነው የሽምግልናው ሂደት እንዴት ነው በምን ሁኔታ ይዤ መጥቻለሁ። እንዴት ናችሁ እናንተስ? ሰላም ናችሁ? ሁሉ አማን፣ ሁሉ ሰላም። እኔ ጋር ሰላም ነው። ሰላምና እዝነት የፈጣሪ ለእናንተ ይሁን እላለሁ። እና ወደ ቪዲዮ ልለፍ እስቲ። አንዛዛውኝ ይቅርታ አድርጉኝ። ሴት ልጅ መጀመሪያ ከማግባቷ በፊት በሀላባ በድሮ ጊዜ ባለው ሁኔታ ሴት ልጅ ከባል ጋር አትገናኝም። ከባል ጋር አትገናኝም። ባል እሷን ቀርቦ ጠይቆ አይደለም የሚያገባው፣ ወይም እሷ ቀርባ ተፋቅሮ ተዋዶ አይደለም ሴት ልጅ ስታገባ ማለት ነው። እና እሱም ቢሆን ማለት ነው ሴት ስታገባ መጀመሪያ እውቅና ይኖራል። በቤተሰብ ሊሆን ይችላል፣ በጉርብትናም ሊሆን ይችላል። ማለት በዘመድ አዝማድ በሆነ አጋጣሚ ብቻ ከሩቅም ነው ከማንም ከየትም ይሆን። ለምሳሌ አንድ ሀገር አዲስ አበባ የኔ ዘመድ ካለ ማለት እኔ ያለሁት ሀላባ ነኝ። አዲስ አበባ ደግሞ የኔ ቤተሰብ ሊኖር ይችላል። ከዛ ቤተሰብ በዛ ቤተሰብ አማካኝነት በኔ ቤተሰብ የኔ ቤተሰብ አዲስ አበባ ባለው አማካኝነት ወይ የኔን ልጅ ወይ የኔን ማለት ከኔ ቤተሰብ ማለት ነው በዛ ሰው አዲስ አበባ ካለው ሰው አማካኝነት ከአዲስ አበባ ሀላባ መጥቶ ሴት ልጅ ያጫል። በምሳሌ ነው። ለምሳሌ ያ ማለት በሰው ነው በሰው ነው እንጂ እነሱ ተገናኝቶ አውርቶ አይደለም። ያም የሆነው ደግሞ እንዴት ነው? የእከሌ ልጅ እኔ ማግባት ፈልጋለሁ ይላል። ወይም አባት የእከሌን ልጅ ለልጄ እንዲያገባ ዝምድና መፍጠር ፈልጋለሁ ይባላል። ያ የሚባለው በምንድን ነው? በሰው ትውቅነት ነው። እከሌና እኔ በመተዋወቂያ የእከሌን ልጅ ደግሞ እንዲያገባ ብዬ ገና ሰው ነው። ያን ሰው ቀጥታ ሄጄ አልጠይቅም። የልጅቷን አባት ወይም የልጅቷን እናት አይደለም ቀጥታ ሄጄ የምጠይቀው። እዚህ ጋር ሰው ይኖረኛል ማለት ነው። የዛች የልጅቷ ቤተሰብ ወይም ዘመድ እዚህ እኔ ወንዱ ቤተሰብ ጋር ማለት ነው ይኖራል። ከዛ አባት ወይም ቤተሰብ ወይም ልጁ በአጋጣሚ እኔ የእከሌን ቤተሰብ ልጅ ማግባት ፈልጋለሁ ይልና ከዛ ከኔ ዘመድ ወይም እኔን ከሚያውቅ ቤተሰብ ማለት ነው ያማክራል። ከዛም በኋላ ይማከሩና አሁን እንደዚህ ብታገቡ ጥሩ ቤተሰብ ነው፣ ብታገቡ ልጅቷ ጥሩ ናት በማለት ያለውን ነገር ደግሞ ስለ ልጅቷ ያለነ ባህሪ ስለ ቤተሰቡ ያለህን ባህሪ ያ ሰው ለዛ ሰው ይነግራል።
እና ብታገባ ጥሩ ነው። ጥሩ ከሆነች ማለት ነው ፋሚሊውን ከተወደደ ማለት ቤተሰቡን ከተወደደ ልጅቷ የምትወደድ ከሆነች ከዛ ሰው ጋር መዛመድ እንፈልጋለን በማለት ይሁን ይባባሉና ይደረግ በቃ ማለት ውሳኔ ውስጥ ይገባሉ። ከዛ ልጁ ይጠየቃል። እንዲ የከሌን ልጅ ብታገባስ ይባላል። እሱም ደግሞ እሺ ከተባል በቃበት ካለ እሺ ይላል። እዛ ሂደቱ ይጀመራል። እንዴት ነው የሚጀመረው ሂደቱ? መጀመሪያ ባል ይሄዳል። ባል ጓደኛውን ይዞ ልጅቷ ምንም የምታውቀው ነገር የለም። ጓደኛውን ይዞ እንዲህ ከሰዓት በኋላ ይኬዳል። ይሄድና ቤቱን ዝም ብሎ ይገባል። ዝም ብሎ ሲገባ ወይም ከሷ ሰፈር ልጆች የሆነ ጓደኛ የእሱ ሊኖር ይገባዋል። ያንን ጓደኛውን ይዞ ነው እሷ ቤት የሚሄደው። ያ ምንድን ነው? ስለ እሷ ለማጥናት አለ። በባህሉ የሚጠራ አጠራር አለ። ዶያ ይባላል በሀለበኛ። ዶያ ማለት ልጅቷን የመጀመሪያ ቀን ልጁ የሚያያት ቀን ማለት ነው። ሁኔታዋን የሚያጣራ ቀን ማለት ነው። ከዛ ይሄዳል፣ ያያል፣ ትንሽ ይቀመጣል። ተቀምጦ ጫት ምናምን ያው ላባላ ይቃማል። ያ ጊዜ ማሳለፊያ ነገር ነው። እሱን ይዞ ሄዶ እዛ እየቃሙ ልጅቷን ሁኔታዋን ያያሉ። ቡና ታፈላለች፣ ሽር ጉድ ትላለች። እሷ የምታውቀው ነገር የለም። ባሌ ነው ባል ሊሆንልኝ ነው የመጣ ብላ ምንም አታውቅም። በቃ ያላትን ባህሪ ታሳያለች። በዛን ሰዓት ከተመቸው ነገራቶችን ያስተካክልና ይሄዳል። ይሄድና ከዛም በኋላ ከተወሰኑ ቀናቶች በኋላ ባህሉ ከጓደኛው ጋር ጠዋት ከእንቅልፏ እሷ ተነስታለች፣ አልተነሰችም። ጠዋት ስራዋ ምንድን ነው? በጊዜ ትነሳለች፣ አትነሳም? የቤት ስራስ እንዴት ነው? በጊዜ ቤቱ ይጸዳል፣ አይጸዳም? በቃ የእሷን ስራ ለማየት ጠዋት በአጠቃላይ 1 ሰዓት አካባቢ ይሆናል። እሱ ከጓደኛው ጋር ይሄዳል። ሚያዝ ነገር ጋቢ ይለብሳል። ከጓደኛው ጋር ጋቢ ለብሶ ሚያዝ እንትን አለ። በድሮ ባህል ጦር አለ። ጦር ከነ ብትሩ ረጅም ብትር አለ። ምን ተብሎ እንደምጠራ አላውቅም በአማርኛ ብቻ ረጅም ብትር ነው። በሱ ላይ ጦር ተሰክቷል። ጦሩን ይዞ እንደዚህ ይዞ ሁለቱም እንዲጦራቸው በዚህ በትከሻቸው ላይ ያደርጉና ይይዙና ይሄዳሉ። ልጅቷ ቤተሰብ ማለት ነው። ከዛ ሲሄዱ ይሄን ጦር በግራና በቀኝ ያቆሙና እንዲበሩ ለምሳሌ የመግቢያ በር አይደል? በዚህኛው በር አንዱ ያስቀምጣል፣ በዚህኛው በር አንዱ ያስቀምጣል። ያቆሟል ማለት ነው ጦሩን። ከዛ ይገቡና ወንበር ከፈለገች ትሰጣለች፣ ካልፈለገች ላሰጥም ትችላለች። በቃ ወይም ላትወጣ ሁሉ ትችላለች፣ ላትታይ ሁሉ ትችላለች። ከዛን ይገባሉ። እነሱ ባገኙት ነገር ሁሉ ይቀመጣሉ። ተቀምጦ ትንሽ ቁጭ ብለው ሁኔታዋ ወጣ ብላ የምትራመድም አለች። ደፋር ከሆነች ትታ ስራዋን ዝም ብላ ምሰራ አለች። ቤት ምጠርግ ከሆነ ቤቷን ትጠርጋለች። ቡና ምታፈላ ከሆነ ቡና ታፈላለች። በቃ ያለውን መስራት ያለበት ያ ባህላባ ደግሞ በድሮ ጊዜ ሴት ልጅ ጠዋት ነው ተነስታ ቤት መስራት ያለበትን ቡና በጊዜ ነው የሚፈላው። ጠዋት ቁርስ ቡና ይፈላል፣ ቤት ይጸዳል። እና ከፍት ምናምን ቤት ውስጥ አልነበረም ድሮ የሚኖረው። ያው ከከፍት አብሮ ነው የሚኖሩት የድሮ ሰዎች ማለት ነው። ያ የከፍት በጊዜ ታወጣለች፣ ከፍት እንትን ያለውን በጊዜ ታጸዳለች። ያ ተጸዳቶ ቡና እየፈለ ከመጡ እሱን ነገር ይወዱታል። የሚያገባ ቤተሰብ ማለት ነው። ባል ቡና ተፈልቶ ማለት ቤቱ ተጸዳቶ ቡና እየፈለ እንደውም ቡና ፈልቶ ከደረሱ እሱን ነገር ይወደዳል። ይሄ ባህላችን ነው እና ከዛ ቡናውን ቀምሶ አንዳንድ ሲኒ ቀምሶ ይወጣሉ። ይሄዱና እንደገናም ደግሞ በሶስተኛ ቀን እንደገናም እንደዚሁ ይመጣሉ። በእንደዚህ ሁኔታ ጋቢያቸውን ለብሶ ይሄ ጦራቸውን ይዞ ይመጣሉ በሶስተኛ ቀን ማለት ነው። ከዛ እንደዛውም ይካሄዳል። ልጅቷ በነገራችን ላይ እዚህ ጋር ልጅቷ ካልወደደች ትወጣና እንትኑን ምንድነው ይሄ አሁን ያልኳችሁ ይሄ ይዞ የመጡት ይሄ ጦር የለም ጦር በረጅም ዱላ እንዴት ተሰክቶ ነው ጦር ነው። ከዛ እሱን ወታ እንዴት ትበትነዋለች፣ ትጥለዋለች ማለት ያን ጣለች ማለት በጣም ከባድ ነው። በጣም ከባድ ልጅቷ አልፈለገችም ማለት ነው። በጣም ያናድዳቸዋል ማለት ነው። ወይ እልህ ውስጥ ይከታቸዋል ወይም ይተዋሉ ማለት ነው።
ከዛ እንደዛ ታደርጋለች። የወደደች ከሆነች ደግሞ መጀመሪያ ስለ ቤተሰቡ የምታውቅ ነገር ካለ ደግሞ የወደደች ከሆነ አትነካም፣ ትወጣለች፣ ትገባለች። ስራውን ዝም ብላ ስራው አታናግራቸው፣ ምንም አታናግራቸው። እና አሁንም እንደዛ ነው። አሁንም ሶስተኛ ቀን ለአራት ዙር ነው እንደዚህ ይመላለሳሉ። ከዛም በኋላ ደግሞ ይሄን ማየት የፈለጉትን ነገር አይቶ ከተመቻቸው ምን ይደረጋል? ለአባትነት ጀመር አባት ነው የላካው። አሁን ወደ አባት ይተላለፋል። አባት ነው ሂደቱ የሚጀምረው ማለት ነው። አባት ሽማግሌ ያነሳል። ይሄን እኮ ልጅቷ ምንም የምታውቀው ነገር የለም። አባት ሽማግሌ ያነሳና 2 ሽማግሌዎችን ልጅቷ ቤተሰብ ይላካል። ከዛ ልጅቷ ቤተሰብ ስላክ ልጅህን ለልጃችን ይባላል። ልጁስ ማን ነው? ልጅቷስ ማነች ይባላል። ምክንያቱም ልጅቷ ራሷ ማነች ብሎ አባት ይጠይቃል። ምክንያቱም እህትና ታላቅ ብቻም አይደለም የሌላ እሱን ቪዲዮ በሌላ ይዤላችሁ እመጣለሁ። ማለት የወንድም ልጅም ቢሆን አጎት ሽምግልና ይላካል። እንደዛ እንዳይሆን ስም ለመለየት ልጅቷስ ማናት፣ ልጁስ ማን ነው ተብሎ ይጠየቃል። ከዛ የልጅቷ ስም መጀመሪያ ያው በዘመድ አዝማድ ይታወቃል። ልጅቷ ኤከሌ ናት፣ የኤከሌ ልጅ ናት፣ ልጁ ኤከሌ ነው፣ የኤከሌ ልጅ ነው ተብሎ ይነገራል። ከዛ እንደዛ ብሎ አባት ይመልሳል ወይም እናት ትመልሳለች። ሁለቱም ቁጭ ብሎ ነው የሚጠየቁት ማለት ነው። ከዛ እንደዛ ሲሆን አባት መልሱ ደግሞ እንደዛ ካሉ በኋላ አባት መልሱ ሰዊና ማለት እናስባለን፣ እንማከራለን፣ ተመልሳችሁ ኑ ተብሎ እንትን ይነገራቸዋል። ተመልሳችሁ ነው ይባል። ይሄ ሰው እንደገና አሁንም በሶስተኛ ቀን ይመጣል። እንደዛው ይጠየቃሉ። ቤቶተን ይላሉ። ልጃችሁን ለልጃችን ይላሉ።